በእግር ኳስ ውስጥ 5 ምርጥ የኳስ ምት ቴክኒኮች ያሉ ሲሆን ማን እንደፈለሰፋቸውም ነው። ምናልባት ፈጣሪዎቹ ማን እንደሆኑ ስትሰሙ ትገረሙ ይሆናል። አንደኛ፣ ራቦና ሹት። ይህንን የኳስ ምት የፈለሰፈው ሪካርዶ ኢንፋንቴ ነው። ኳሱን የሚመታበት እግር ከቆመው እግር ኋላ በማድረግ የሚመታበት ልዩ ቴክኒክ ነው። ሁለተኛ፣ ፓኔንካ ሹት። ይህ ደግሞ በፍጹም ቅጣት ምት ፔናልቲ ወቅት ኳሷን በቀስታ ከፍ አድርጎ ወደ ጎል የማስገባት ዘዴ ነው። ግብ ጠባቂው ቀድሞ ወደ አንድ አቅጣጫ ሲዘል ኳሷን በቀስታ ከፍ አድርጎ ወደ መረብ ይልካታል። ይህንን በ1976 አንቶን ፓኒንካ የተባለ ሰው ነው የፈለሰፈው። ሦስተኛ፣ ኦዚል ባውንስ። ይህ የኳስ ምት ቴክኒክ ኳሷን መሬት ላይ እያለች ከላይ በኩል የእግሮውን ውስጠኛ ክፍል በመጠቀም የሚመታበት ዘዴ ነው። በዚህ መንገድ ኳሷ እየዘለለች በመሄድ ተከላካዮችን ታሳስታለች። እንደ ገመታችሁት ይህንን የፈለሰፈው ሜሱት ኦዚል ነው። አራተኛ፣ ትራቬላ ሹት። ይህ የኳስ ምት ኳሷን በእግር ውጨኛው ክፍል በመምታት ልዩ የሆነ ከርቤ እንዲኖራት የሚያደርግ ዘዴ ነው። ሪካርዶ ኳሬስማ ይህንን ቴክኒክ የፈለሰፈው ቢሆንም ሉካ ሞድሪች በብዛት ሲጠቀምበት ይታያል። አምስተኛ፣ ናክል ቦል። ስሙ እንደሚያመለክተው ናክል ቦል ያለ ምንም ሽክርክሪት ኳሷ ያልተጠበቀ የመወዛወዝ እንቅስቃሴ እንዲኖራት ማድረግ ነው። ብዙዎች ክርስቲያኖ ሮናልዶ እንደፈለሰፈው ቢያስቡም የፈለሰፈው ግን ጁኒኖ ፐርናምቡካኖ የተባለ ተጫዋች ነው። የእሱ የፍጹም ቅጣት ምቶች ግብ ጠባቂዎችን ያስገርሙ ነበር።